ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ መልካም፣ ሁሉ ሰላም። በሳውዲ የምትገኙ እህት ወንድሞቼ ጥንቃቄ አድርጉ። በኤችአይቪ ቫይረስ የተያዙ የሀገራችን ዜጎች እየበዙ ስለሆነ እየተበራከቱ ስለሆነ ጥንቃቄ አድርጉ። ጤናችሁ ላይ ስሩ። እንዲሁም ኮንትራት ቤት የምትሰሩ እህቶቼ አሰሪዎቻችሁ ሊኖርባቸው ይችላሉ ግን ተመርምረው እንዳለባቸው እንኳን ቢያውቁ ስለማይነግሯችሁ እናንተ እነሱ የሚጠቀሙበትን ማቴሪያል ስታጸዱ በጥንቃቄ እንዳይቆርጣችሁ እንዳይወጋችሁ ተጠንቅቃችሁ አጽዱ። እንደዚሁም ደግሞ ጓንት ልበሱ፣ ቢያንስ እንኳን ይከላከልላችኋል። ስለዚህ ጤናችሁ ላይ በተቻላችሁ መጠን ስሩ። ወደ ሳውዲ አረቢያ እንግዲህ እህት ወንድሞቻችን ሲመጡ አብዛኛውን በባህር ነው የሚመጡት። በህገ ወጥ ከሚመጡት የበለጠ በባህር የሚመጡት ናቸው በርካቶች፣ ታውቃላችሁ። በባህር ሲመጡ ብዙም ፕሮሰስ አይጠይቃቸውም፣ የደም ምርመራ አያደርጉም። ስለማያደርጉ ይኑርባቸው አይኑርባቸው አያውቁም። እንደዚሁም ደግሞ በጣም በመጥፎ ደላሎች ይደፈራሉ፣ ያስደፍሯቸዋል። በዚህ ኤችአይቪ ቫይረስ የመተላለፉ እድሉ በጣም ሰፊ ነው። ሊኖርባቸውም ላይኖርባቸውም ይችላሉ ይህንን ድርጊት የፈጸሙ ደላሎች። ስለዚህ የተደፈረችዋ እህታችን እንግዲህ በቀላሉ ይዛው ወደ ሳውዲ ትገባለች። ህይወት ይቀጥላል። እሷ እንዳለባት እንደሌለባት አታውቅም። ያው ላይፏን ታያለች። ሰው ናት፣ ወጣት ናት። ልታገባም ትችላለች፣ ጓደኛም ልትይዝ ትችላለች። እንደዚሁም ወንዱም ሊኖርበት ይችላል። ያው ህይወት ይቀጥላል አይደለም? በየሄድንበት እንኖራለን፣ ህይወት እንጀምራለን። ስለዚህ በእንደዚህ አይነት መልኩ ቫይረሱ ከአንዱ ወደ አንዱ የመተላለፍ እድሉ ሰፊ ነው ማለት ነው። ስለዚህ ጥንቃቄ አድርጉ። በባህር ሲመጡ አንደኛ ነገር የሚያስመረምራቸው ሰው የለም ሳውዲ ላይ ሲገቡ። ለምን? እነሱም እንዳይመረመሩ ይቃማ የሚባለው ነገር ስለሌላቸው ያው ቀጥታ ወደ ስራ ገበታቸው ነው የሚገቡት። ከቆይታ በኋላ እንግዲህ ፍቅረኛ ይዛሉ፣ ትዳር ይመሰርታሉ። በዚህ ያው ቫይረሱ ይተላለፋል ማለት ነው። ወንዶችዬ እኔ የምነግራችሁ ነገር ቢኖር ይሄ የፂም መላጫ፣ የጥፍር መቁረጫዎች ባትዋሱ ጥሩ ነው። ከጓደኞቻችሁ ሁላችሁም እየራሳችሁ ይኑራችሁ፣ አትዋሱ። አንደኛ እሱ ነው የሚያስተላልፈው ቫይረሱ። ስለቶች ላይ የመቆየቱ እድል በጣም ሰፊ ነው። እንደ ቀልድ አትዩት። አንድ ደማችሁ ውስጥ ከገባ አይድንም። የእድሜ ማራዘሚያ ነው እንጂ ያለው። እንደዚሁም ደግሞ በሽታው እናንተ ሳታውቁት ደማችሁ ውስጥ ብዙ ጊዜ ከቆየ ነጭ ሴል ደማችሁን በመብላት በማዳከም ወደ ሞት ያደርሳል። የእድሜ ማራዘሚያም ላታገኙ ትችላላችሁ። ስለዚህ ጥንቃቄ አድርጉ። ቫይረሱ ያለባቸው ሀገራቶች በተለይ አበሾች በጣም የተያዙበት ዱባይ፣ ቤይሩት፣ ሊባኖስ። ዱባይ ላይ ቢያንስ እንኳን ራሳችሁን መመርመር ትችላላችሁ። ስትመጡ ወደ ዱባይ ሜዲካል መውሰድ ትችላላችሁ። ከመጣችሁም በኋላ መዳሞቻችሁ ያስመረምሯችኋል። ወንዶችን ብትሆኑ የምትመጡት በእንትን ስለሆነ በቢሮ ብትመጡ ራሳችሁ መመርመር ትችላላችሁ። እንደዚሁም ደግሞ በሽርኬን ብትመጡ መመርመር ትችላላችሁ፣ በካምፓኒ ማለት ነው። ለምን? እናንተ ወረቀት አላችሁ፣ መኖሪያ ፈቃድ አላችሁ። እንደ ሳውዲ አይደላችሁ። ሳውዲ ላይ በጣም ከባድ ነው። በባህር ሲመጡ ብዙ እድል ጠባብ ነው የሚያጋጥማቸው፣ እንደ ልባችሁ አይደሉም። ግን እናንተ እነኝህን ነገር ማድረግ ትችላላችሁ። እናንተ ችላ ስለምትሉ ነው። እናንተ ጓደኞቻችሁን ብቻ አይደለም የምትጎዱት እህቶቻችሁን፣ ወንድሞቻችሁን፣ ቤተሰባችሁን፣ ሚስቶቻችሁን፣ ልጆቻችሁን ትበክላላችሁ። እንደ ቀላችሁ በቃ መመርመር አለባችሁ፣ ተመርመሩ። እንደገና ደግሞ ኢጃዛ ቤት ተሰብስባችሁ በምትኖሩበት ሰዓት ፍቅር ያጫውታችኋል። በዛን ሰዓት ምንም አይመስላችሁ። መጠንቀቅ የለም፣ ምንም ማለት የለም፣ ማሰብ የለም። በቃ ያቺ የዕለት የ15 ደቂቃዋን ብቻ ነው የምታዩት። ቢያንስ ገዝታችሁ እንኳን ተጠቀሙ ወንዶች። ሴትም ብትሆኚ ገና ፍቅር አጫውቶኛል ብለሽ ራስሽን ለበሽታ አጋልጠሽ አትይ። በቃ በተቻላችሁ መጠን እህት ወንድሞች ተጠንቀቁ። ይኸውልሽ ለትንሽ ጊዜ ለትንሽ ደቂቃ ብላችሁ ራሳችሁን ለማስደሰት ብላችሁ የዘላለም
ሰቀቀንና ስቃይ አትውሰዱ። ጥሩ አይደለም። ሚስት ኢትዮጵያ ልትሆን ትችላለች፣ ባል ኢትዮጵያ ሊሆን ይችላል። ብዙ ነገር አለ። ስለዚህ ራሳችሁን ተጠንቀቁ። እንደዚሁም ቤይሩት ላይ ያላችሁ ጥንቃቄ አድርጉ። በየሀገሩ ያላችሁ ቫይረሱ አገር ምናምን አይወስኑም። ጥንቃቄ አድርጉ። በቃ የትዳር አጋር ስትይዙ ሄዳችሁ ሆስፒታል ተመርመሩ። ወንዱም ሴቱም ሄዳችሁ ተመርመሩ። በቃ ነፃ መሆናችሁን አረጋግጡ። ለምን ቫይረሱ አንዴ ከአንዱ አንዱ ከተዛመተ በቃ ለምን ያ ቫይረሱ ያለበት ሰው ግብረ ስጋ ግንኙነት በሚያደርግበት ሰዓት ወደ ሴቷ ያስተላልፋል። ሴቷም ካለባት ወደ ወንዱ ታስተላልፋለች። ዋናው እሱ ነው። ሁለተኛ ነገር ደግሞ የሚጠቀሙበትን ማቴሪያል የምትጠቀሙ ከሆነ ይይዛችኋል። ስለዚህ ጥንቃቄ አድርጉ። ለቤተሰቦቻችሁም የዘላለም ጸጸት አታትርፉ። ኢትዮጵያ ውስጥ በ2018 ከ6680 በላይ ዜጎቿን አታለች። ለምን? በቫይረሱ የተጠቁ ህይወታቸው ያለፈ ማለት ነው፣ እንዲያውም ወጣቶች። ስለዚህ ጥንቃቄ አድርጉ። እንደዚሁም ደግሞ ከዛ 2 እጥፍ የሚሆን ደግሞ በቫይረሱ የተጠቁ የእድሜ ማራዘሚያ ተሰጥቷቸው ህይወታቸውን የሚገፉ አሉ። ወጣቶች ናቸው። ስለዚህ ወጣትነታችሁን በእንደዚህ አይነት ውስጥ ሰቀቀን ውስጥ አታውሉ። እባካችሁን ጥንቃቄ አድርጉ። በቃ በተቻላችሁ መጠን አንድ ሰው ትዳር ሲመሰርት አሁን ሕክምና አለ አይደል? ወደ ጤና ጣቢያ በሄዳችሁ የደም ምርመራ ማድረግ ነው በቀላሉ ማለት ነው። አለብህ የለብህም፣ አለብሽ የለብሽም የሚባለውን ነገር ታውቃላችሁ ማለት ነው። ዝም ብላችሁ በቃ ይሄ ያለለ የጉሩጣ ስራ ነው የምትሰሩት እንዴ? አካላችሁ እኮ ጤናችሁ የእናንተ ነው። ለምን ቤተሰቦቻችሁን ወታችሁ ከአገር ውጭ ይዛችሁ ልክ እንደ ከዶ እንደ ስጦታ ይዛችሁ ትገባላችሁ? አብዛኛውን ጊዜ ከሀገር ውጭ የምትኖሩ ናችሁ። ይዛችሁት ትገባላችሁ። ከሚስቶቻችሁ ጋር ግንኙነት ታደርጋላችሁ። HIV ቫይረሱን ታስተላልፋላችሁ። በቃ ተበከሉ ማለት ነው። ስለዚህ ከሀገር ውጭ የምትኖሩ ኢትዮጵያ ስትገቡ ቀጥ ብላችሁ ከሚስቶቻችሁ ጋር ወደ አልጋ ሳይሆን ወደ ሆስፒታል ነው መሄድ ያለባችሁ። ወደ ሆስፒታል ሄዳችሁ ሁለታችሁም መመርመር አለባችሁ። ኢትዮጵያም ያለሽበት ከሆነ ሚስት ተብዬው ያጋጠምሽን አታውቂም። ግዴታ ግብረ ስጋ ግንኙነት አደረግሽ አላደረግሽ አይደለም። በተለያየ ነገር ሊኖርብሽ ይችላል። ስለዚህ ከባለቤትሽ ጋር ሄደሽ ምርመራ፣ አንተም ከሚስት ጋር ሄደ ምርመራ ማድረግ። እኔ ምንም አላደረግኩኝም ብላችሁ ዝም አትበሉ። በዚህ ብቻ አይደለም ቫይረሱ የሚተላለፈው፣ ችላ አትበሉ። በጤናችሁ ዙሪያ ችላ ባትሉ እኔ በጣም ነው ደስ የሚለኝ። ለምን ቫይረስ HIV ቫይረስ ማለት በጣም መጥፎ ነው። በጣም እያመነመነ ነው። ቀስ በቀስ እያመነመነ እያደከማችሁ ነው ወደ ሞት የሚወስደው። ስለዚህ እስካሁን ድረስ ደግሞ በዓለማችን ላይ ያልተገኘለት መድኃኒት ቢኖር እስካሁን ይለፋል፣ ግን ይሄ ነው ተብሎ ያልተወሰነበት መፍትሄ ያልተገኘለት ቢኖር HIV ቫይረስ ነው። ከዓለም ደግሞ የኤችአይቪ ቫይረስ ተጠቂ የሆነችዋ ኢትዮጵያ ናት። ከዓለም ሁሉም ዓለማቶች ተገምግመው ኢትዮጵያ ናት ፊት ቀደም የሆነችው ማለት ነው። ስለዚህ ጥንቃቄ ማድረግ በተለይ ወጣቶች፣ እንደዚሁም ኢትዮጵያ ውስጥ ያላችሁ በቃ ብዙ ነገር እንደሚሰራ እናውቃለን፣ ግን እባካችሁ ጥንቃቄ አድርጉ። ካለባችሁ መከላከያችሁን በስነ ስርዓቱ ውሰዱ። እንደገናም ደግሞ የተለያየ ስራ ምሰሩ ካለባችሁ በዛን ሰዓት በምሰሩ ሰዓት ታውቃላችሁ ምን ማድረግ እንዳለባችሁ። እኔ ማብራራት አይጠበቅብኝም። ያን ነገር ማድረግ አለባችሁ። በቃ ለምን እናንተ ለዜጎቻችሁ ስትሉ መልካም ነገር ብታደርጉ ጥሩ ነው። ዜጎቻችሁን ከሞት ከመያዝ ትታደጋላችሁ ማለት ነው። እናንተ ደግሞ የእድሜ ማራዘሚያ ያላችሁ የእድሜ ማራዘሚያችሁን በስነ ስርዓቱ ሐኪም እንዳዘዘላችሁ መውሰድ፣ ራሳችሁን መከታተል፣ ትሪት ማድረግ አለባችሁ። ቫይረሱ ካለባችሁ መድኃኒት ብቻ በመውሰድ ብቻም ሳይሆን መድኃኒቱን የሚያግዘው ነገር ምግቦች፣ የተለያዩ ትሪቶች፣ ራሳችሁን በማስደሰት ሪላክስ በማድረግ ራሳችሁ ላይ በመስራት እድሜያችሁን ማራዘም መቻል አለባችሁ።
ሐኪማችሁም እንዳዘዛችሁ በመሰረቱ በስነ ስርዓቱ ምግባችሁን መድኃኒታችሁን መውሰድ ነው። ስለዚህ እባካችሁን ለዜጎቻችሁም እዘኑላቸው። እንደዚሁም ከሀገር ውጭም ያላችሁ እባካችሁን ወደ ኢትዮጵያ ይዛችሁ አትግቡ። በቃ ካለባችሁ ካወቃችሁ በስነ ስርዓቱ ሕክምናችሁን መከታተል ነው። ሳውዲ ላይ ኦኬ ወንድሞቻችን ወደው አይደለም፣ እህቶቻችን ወደው አይደለም፣ ብዙ ስቃይ ስላለ ነው። በባህር ሲመጡ አንደኛ ነገር እዚህ ጋር ሜዲካል አድርገው የሜዲካል ወረቀትና ማስረጃ ዶክሜንት ይዘው ቢሄዱ ራሱ እዛ ጋር ደላላ የሚባል አለ። የሀገራችን ነፍሰ በላ ደላላ አለ። አሳልፎ ለአንዱ ይሸጣል፣ ያስደፍራታል፣ ራሱም ይደፍራል። ብዙ ስቃይ ይደበደባሉ፣ በስለታት ላይ ይወጋሉ፣ ብዙ ነገር አለ። ስለዚህ ከሳውዲዎች እኩል ልኮኑ አትችሉም። ዱባዮችም ወይንም ቤሩቶች የተለያየ አረብ ሀገራትም የተለያየ አፍሪካም ሮፕም ያላችሁ። ስለዚህ በዚህ ዙሪያ በተለይ ጥንቃቄ ብታደርጉ ይዛችሁ ወደ ኢትዮጵያ ባትገቡ ለቤተሰቦቻችሁ ሌላ ችግር ባታመጡ ጥሩ ነው። በጤናችሁ ላይ ያለውን ነገር ስሩ። አሁን ሁሉ ነገር የተራቀቀ ነው። ሄዳችሁ ሆስፒታል ስለ ጤናችሁ ቼክ ማድረግ በተለይ በአመት 2 ራሱ ቼክ ብታደርጉ ጥሩ ነው። እኛ እኮ በፊት ስንማር በትምህርት ቤት HIV ክበብ ተብሎ እንመረመር ነበረ። በአመት 3 ጊዜ የምንመረመርበት ሰዓት አለ። 4 ጊዜም ዙር ሊመጣ ይችላል። ስለዚህ እናንተም በስነ ስርዓቱ ስለ ጤናችሁ ግድ ብሏችሁ፣ ለምን ከጤና በላይ ምንም ነገር የለም። ደግሞ እንደ HIV ቫይረስ አሳፋሪና በጣም ቅስም ሰባሪ የለም። ስለዚህ ጥንቃቄ አድርጉ። ብዙ ወጣቶችን እያጣናቸው ነው ያለው። ጤናችሁ ላይ ስሩ። ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁን ለሌሎች አካፍሉ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ